የሚረዳኝ ይረዳኛል፣ የሚያውቀኝ ያውቀኛል። የበፊቱ ሀሳብ ምን ያረግልኛል? የአሁኑ ሀሳብ እንጂ። አንዴ ሩታ የምትናገረው ኤፍሬም የሚናገረው ከሆነ ሩታ የምትናገረው ኤፍሬም የሚያደርገው ከሆነ አዲስ ነገር የላችሁም ብሎ ጥሏቸው ሄደ አብርሽ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዘች ለእናንተ ተመኘሁኝ። ለቤቴ አዲስ ከሆናችሁ ላይክ ሳታረጉ፣ ሼር ሳታረጉ፣ ሰብስክራይብ ሳታረጉ የትም ቦታ እንዳትንቀሳቀሱ አስደንጋጭ ዜና ልንገራችሁ። በአብርሽ ቤት የተለቀቀው ቪዲዮ ዛሬ ሩታ ተንበርክካ ለአብርሽ ይቅርታ ጠይቀዋለች። ይቅርታ ማለት ትልቅነት ነው እንጂ ትንሽነትን አያሳይም። በአንደኛ ደረጃ በመጀመሪያ ደረጃ ኦኬ። ግን አብርሃም ይቅርታ ስትጠይቀው ይቅርታዋን ተቀብሎ አብረው መኖር ነበረባቸው አልነበረባቸውን? ኮሜንት ስር እናንተ አሳውቁኝ እሺ። በነገራችን ላይ ደጋግማችሁ ኤፍሬምና ሩታ እውነት ከልባችሁ ጥፋታችሁ አምናችሁ ይቅርታ ከጠየቃችሁ በኋላ ለምንድን ነው የበፊቱ ንግግር አምጥታችሁ እዚህ ላይ የምትለጥፉት ባይነኝ? ለምን ኤፍሬም እውነት ከሩታ ጋር ሊኖር ከፈለክ ከሩታ ጋር ሊኖር ከፈለክ አንተም ይቅርታ ጠይቀሃል፣ ሩታም ተንበርክካ ይቅርታ ጠይቃለች ኦልሬዲ። ግን አብርሃም ያላመነበት ነገር አንድ ነገር አለ። እሱ ምንድን ነው? ለምንድን ነው እንደፈለጋችሁ የምትመሩኝ የነበረው በምን ምክንያት ነው ብሎ ሲጠይቃችሁ ኤፍሬም ሲያነሳ ንግግር ኤፍሬም ሲናገር ሩታም ትደግመዋለች። ለምን የራሳችሁ ስትጠይቁ የነበረው የራሳችሁን ንግግር ለምን ለአብርሽ ጥርት አድርጋችሁ አልነገራችሁትም? ይሄ ነው አብርሃም አሁን የሚያስቆጣው ነገር። አዲስ ነገር የላችሁም ዝም ብላችሁ ነው የምታወሩ የሚላችሁ ነገር ምንድን ነው? ትክክለኛው ነገር ስለማታነሱለት ነው። ትክክለኛ ነገር ብታነሱለት እውነት ምንም ነገር ካላደረጋችሁ ምንም የሚያስፈራችሁ ነገር ከሌለ ለምንድን ነው የራሳችሁን ሀሳብ ያላችሁ ነገር ለምንድን ነው ለአብርሃም የማትናገሩት ነው? አብርሃም ጥሏችሁ የሄደው በዚህ ምክንያት ነው። ሄርሜላ የምታወራው ነገር ሩታ የምታወራው ነገር ኤፍሬም ያወራዋል። ኤፍሬም የሚያወራው ነገር ሩታ ታወራዋለች። ለምን ትክክለኛ ሀሳብ ለምን አታወሩም? ምንም ነገር አዲስ ነገር የላችሁም። እኔ ይቅርታን ብጠብቅ አልቀበልም ብሏል አብርሃም ማለት ነው። በነገራችን ላይ ይቅርታ ተቀበልክም አልተቀበልክም ሩታ ጥፋቷን አምና ይቅርታ ጠይቃለች። ኦልሬዲ ገብቷል አይደለ? እና የሰው ልጅ ይቅርታ ማስጠየቅ ትልቅነት ነው እንጂ ትንሽነት አይደለም በነገራችን ላይ። እና ትክክል ነው አብርሃም ምንም ነገር ቢል ምንም ነገር በአሁን ሰዓት ምንም ነገር ብትሉት ምንም ነገር ላያምናችሁ ይችላል። ነገር ግን አሁን ባለበት ስትሬት ውስጥ አሁን አብርሃም ትክክለኛ ነገር የተደረገው ነገር ማወቅ ይፈልጋል። ነገር ግን እሱ እኮ አውቋል፣ ግን ሚዲያ ላይ ለማውጣት ፈርቷል። ይሄ ነው እውነታው ብንናገር እኮ ምንም ነገር የሚያስገድደኝ ነገር የለም። ስለዛ ሩታ ያጠፋችውን ጥፋት ሁሉ ነገር አምና ተቀብላለች። ኦልሬዲ ይቅርታም ጠይቃለች። ስለዛ ይቅርታ መቀበል አለመቀበል የራሳችሁ ፋንታ ነው።